ከኋላ የምትመለከቱት ቪላ ቤታችን 400 ካሬ ላይ ያረፈ ነው። 11.3 ሚሊዮን ብር ነው ሙሉ ክፍያ። ውጪው ይሄን ይመስላል። እንደምታዩት በጣም ሰፊ ነው። 3-4 መኪና ማቆም የሚችል ነው። ውስጡን ደግሞ ተከተሉ ላሳያችሁ። እዚህ ጋር እንደምታዩት ለኦፊስ መሆን የሚችል ክፍል ተጨማሪ አንድ እንግዳ ክፍል አለ። ከዚህ በመቀጠል የምናገኘው ሳሎናችንን ነው። ሳሎኑ እንደምታዩት 60 ካሬ ነው። በጣም ሰፊ ነው። ፈረስ የሚያስጋልብ ስንል የውሸት አይደለም፣ የእውነት ነው። ከፈለጋችሁ አምታችሁ መሞከር ትችላላችሁ። ይሄ ኪችናችን ነው። እንደምታዩት በጣም ትልቅ ነው። ሳሎኑ ብቻ አይደለም ፈረስ የሚያስጋልበው፣ ከቻላችሁ እዚህ መሞከር ትችላላችሁ። ይሄ እንደምትመለከቱት ከሳሎኑ ጋር የተያያዘ ስለሆነ ኦፕን ኪችን ማድረግ ትችላላችሁ። እዚህ ጋር አንድ መኝታ ክፍል እናገኛለን። እንደምትመለከቱት ብርሃን ይገባበታል። ሰፊና ትልቅ ነው። በጣም አሪፍ ክፍል ነው። ይሄም አንዱ ክፍላችን ነው። ይሄኛው እንደምትመለከቱት ሁለተኛው መኝታ ክፍላችን ነው። በጣም ትልቅና ብርሃን ይገባበታል። ሰፊና ትልቅ ነው። የሁለቱ ኮመን ባዝ ኮመን እዚህ ጋር እንደምትመለከቱት ይገኛል። ኮመኑም በጣም አሪፍና ትልቅ ነው። ሰፊ ነው። አሁን የቀረን ክፍል ይሄ ማስተር ቤድሩማችን ነው። እንደምትመለከቱት የራሱ ባልከኒ አለው። ባልከኒው በጣም ትልቅ ነው። የፈለጋችሁትን ነገር ማድረግ የሚያስችል ነው። የራሱ ክሎሴት እና ባዝ አለው። ማስተሩ ትልቅና ብርሃን የሚገባበት ነው። እና እዚህ ጋር ደግሞ እንደምታዩት የእንግዶቻችን ባዝ አለ። የእንግዳ ክፍሉ ባዝ እዚህ ጋር ይገኛል። እና ምን ትጠብቃላችሁ? ሰርቪስ ቤት ያለው ሲሆን ዋጋውም 11 ሚሊዮን 300 ሺህ ብር ብቻ ነው። ሙሉ ክፍያ ነው። እርሶስ ምን ይጠብቃሉ? ከታች በምናስቀምጥለው ስልክ በመደወል የዚህ ቤት ባለቤት መሆን ይችላሉ። ዳምላ ሪል ስቴቶች ነው።